ሃይ እንዴናችሁ? ዶክተር አብይ ነኝ። እስኪ ይሄን ቪዲዮ ተመልክተን እንምጣ። የአይናችንን ጤና ለመጠበቅ የስክሪን አጠቃቀማችን ምን መምሰል አለበት? ረጅም ሰዓት ስክሪን ላይ ስናሳልፍ አይናችን ላይ መቆርቆር፣ ማቃጠል፣ የመብላት ስሜት እንዲሁም ደግሞ ፎከስ ለማድረግ የመቸገርና የድርቀት ስሜቶች ሊኖሩን ይችላሉ። ይህም ዲጂታል አይ ስትሬን እንለዋለን ወይም ደግሞ ኮምፒውተር ቪዥን ሲንድረም እንለዋለን። እና ይህን የአይን ችግር ለመከላከል ምን ማድረግ እንችላለን? የተወሰኑ ዘዴዎች አሉ። የመጀመሪያው ዘዴ ምንድነው? የምንሰራበትን ስክሪን ላይ ያለውን የላይት መጠንና ሰራውንዲንግ ላይት መጠንን ወይም ደግሞ ክፍላችን ውስጥ ያለውን የብርሃን መጠን ማመጣጠን። ቪዲዮውን እንደተመለከታችሁት ከስልካችን የሚወጣው ብርሃን አይናችንን እስከ ማጥፋት ሊደርስ ይችላል። ታዲያ መፍትሄው ምንድነው ካላችሁኝ በብዙ ስፔሻሊስት ዶክተሮች ማረጋገጫ የተሰጠው እንዲሁም ብዙ ሰዎች ላይ ተሞክሮ የተሳካላቸው ከስልካችን የሚወጣው ብርሃን አይናችንን ምንም ጉዳት እንዳያደርስበት የሚያደርግ ሁላችንም ስልካችን ላይ ጭነን ከስልካችን ሴቲንግ ጋር በማገናኘት ለአንዴና ለመጨረሻ ጊዜ አይናችንን ከስልካችን ብርሃን መከላከል የምንችልበትን ሶፍትዌር ሰርተውልናል። ታዲያ እናንተም ይህንን ሶፍትዌር ከየት እንደምታገኙትና እንዴት ስልካችሁ ላይ ጭናችሁ መጠቀም እንደምትችሉ አሳያችኋለሁ። ይሄ ቪዲዮ ከጠቀማችሁ ፎሎ ታደርጉኛላችሁ። በመጀመሪያ ስልካችሁ ላይ ወዳለው ፕሌይ ስቶር ትገባላችሁ። በመቀጠል ሰርች ቦታው ላይ ትመጡና ፒክሰራቴክ ብላችሁ በዚህ መልኩ ሰርች ታደርጋላችሁ። በመቀጠል ይሄ አፕሊኬሽን ይመጣላችኋል። ይሄን አፕሊኬሽን ስልካችሁ ላይ በመጫን ኦፕን ብላችሁ ትከፍቱታላችሁ። በመቀጠል ሰርች ቦታው ላይ ትመጡና አሁንም EYE ብላችሁ በዚህ መልኩ ሰርች ታደርጋላችሁ። በመቀጠል ይህ ፎቶ ይመጣላችኋል። ይሄን ፎቶ በመጫን ወደ ውስጥ ገባላችሁ። ከዛ እንዲህ ወደ ታች ሄዳችሁ ዳውንሎድ የምትለዋን በተን ትጫናላችሁ። ይህ አፕሊኬሽን ይመጣላችኋል። ይሄን አፕሊኬሽን ስልካችሁ ላይ በመጫን ከዚህ ከምታገኙአቸው ኦፕሽኖች ውስጥ ሴቲንግ ወደምትለዋ ትገቡና እዚህ ጋር የምታገኙአቸውን እንዳለ ሴቲንጎች ታበራዎቻላችሁ። ሼክ ሴንሲቲቪቲ የሚለውንም እስከ መጨረሻ ትሞሉታላችሁ። ከዚህ በኋላ ይህ አፕሊኬሽን አካባቢያችሁ ላይ ያለውን ላይት በራሱ ያስተካክልላችኋል። ይመቻችሁ። ኦኬ እሺ። ቪዲዮ ላይ በጣም አንዳንድ ያስተዋልኳቸው ነገሮች አሉ። አንደኛ ምክር ስሙ። መጀመሪያ ማለት የምፈልገው የምትነገሩትን አዳምጡ። ያው የሚሰራው ለእናንተ ነው ወይም ደግሞ ለምትሰሙኝ ለምታዳምጡኝ ነው። የተሻለ ነው ብዬ አስባለሁ። በተረፈ ግን ሙሉ ቪዲዮ በጣም ተመችቶኛል። አመሰግናለሁ። ዶክተር አብይ ነኝ፣ የአንገት በላይ ቀዶ ሕክምና ስፔሻሊስት ከኤሊት የአንገት በላይ ቀዶ ሕክምና ማዕከል። ደህና ደሩ።